ሰላም ጤና ይስጥልኝ። የደቡብ ሜር ነው። ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። እንደተለመደው ነው ደቡ ነኝ። ዛሬ በአንድ ጉዳይ መተናል። ጉዳያችን ከሰውነት ክፍሎቻችን ውስጥ ወሳኝ ስለሆነው ስለ አንድ ክፍል እናወራለን። ከዛ በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ እንላለን። ዛሬ ስለ ልብ ጤና እናወራለን። የልብ ጤናን ለመጠበቅ ስለሚረዱ 5 ተፈጥሯዊ መፍትሄዎች እናወራለን። ከሁሉ በፊት ግን የልብ ህመም ምንድነው የሚለውን መረዳት ይቀርብ። ቅድሚያ አጠር ያለች መረጃ ስለ ልብ ህመምና የልብ ህመምን ስለሚያስከትሉ ምልክቶችና መንስኤዎቻቸው ምንድነው የሚለውን አብረን እናያለን። አብራችሁን ቆዩ። እንግዲህ የልብ ህመም ምንድነው ከሚለው ስንነሳ የልብ ህመም ብዙ ቃላትን የሚወክልና ጠቅለል ያለና ሰፊ ሀሳብ በውስጡ የያዘ ነው። የልብ ህመም ወይም ደግሞ የልብ ስር ህመም ወይም ደግሞ ካርዲዮቫስኩላር ህመም የምንለው የተለያዩ መንገዶች ሊከሰት ይችላል። እንግዲህ የልብ ህመም የደም ስሮች የምንላቸው የደም ስሮች ሲጎዱ፣ ሲዘጉ ወይም ደግሞ በጣም ብዙ ጫና ሲፈጠርባቸው ይህም ወደ ከባድ የጤና ህመም ሊያስከትል ይችላል። ወይም ደግሞ የልብ ድካም፣ ስትሮክ ወይም ደግሞ ድንገተኛ ሞትን ሊያስከትል ይችላል። ልቡ ልክ እንደ ፓምፕ ነው። የደም ቧንቧዎች በውስጣቸው ኦክሲጅንና በንጥረ ነገሮች የበለጸጉ ናቸው። እነዚህ ደግሞ ከደም በቧንቧዎቹ በኩል በሰውነታችን ውስጥ ይሰራጫል ማለት ነው። እንግዲህ እነዚህ አካላትን እዚህ አካል ላይ ጉዳት ደረሰ ማለት አጠቃላይ የሰውነታችን ክፍሎች አደጋ ላይ ናቸው ማለት ነው። በጣም ወሳኝ ስለሆነች ለሰውነት ዋና ምንጭ ስለሆነች ማለት ነው። ዋና እንቅስቃሴ ምንጭና ዋናው እስትንፋስ ስለሆነ ማለት ነው። እንግዲህ ለልብና አልካደን የልብ ህመም መንስኤ ምንድን ነው? የተለመዱ ምልክቶች ደግሞ ኮመንሊ የምናውቃቸው መንስኤዎች ምንድን ናቸው የሚለውን ስናይ የልብ ምልክቶች በጊዜ ሂደት ወይም ደግሞ ወዲያውኑ ሊታዩ ይችላሉ። እንግዲህ በጣም የተለመዱ መንስኤዎች ተብሎ ሊጠቀሱ የሚችሉት የመጀመሪያው ከፍተኛ ደም ግፊት ነው። ግፊት ልብን በጣም ሊጎዳ ይችላል። እንዴ ከተባለ ልብ ላይ ጫና ስለሚያሳድር የልብ ደም ስሮች ወይም ደግሞ የልብ ጡንቻዎች ወይም ደግሞ የልብ ስሮች ጠንክሮ እንዲሰሩ ያደርጋል። ይህም በጊዜ ብዛት ልብ እንድትደክም ወይም ደግሞ እንድትዳከም ያደርጋል። ስለዚህ የመጀመሪያው ደም ግፊት መንስኤ ሊሆን ይችላል ማለት ነው ከተለመዱ መንስኤዎች ውስጥ። ሁለተኛ ከፍተኛ ኮሌስትሮል። እንግዲህ ኮሌስትሮል በደም ወሳጅ ቧንቧዎች ውስጥ ስብ እንዲከማች ያደርጋል። እንግዲህ የደም ቧንቧዎቹ ደም ቅዳና ደም መላሽ ቧንቧዎች ውስጥ ኮሌስትሮል ተከማቸ ማለት በመሃላቸው ያለው ደምን የመመለስ የመቅዳት ከሰውነት የመውሰድ የመመለስ ስራ ይስተጓጎላል ማለት ነው፣ እየጠበበ ስለሚሄድ። ሌላኛው ደግሞ ማጨስ ነው። ማጨስ የደም ስሮችን ይጎዳል። እንዴ ከተባለ በደም ውስጥ ያለውን ኦክሲጅን እንዲቀንስ ስለሚያደርግ። ምክንያቱም የሚያጨሱ ሰዎች ከፍተኛ የሆነ ካርቦን ዳይኦክሳይድ ነው በሰውነት ውስጥ እንዲዘዋወር እያደረጉ ያሉት። ያ ማለት በደም ውስጥ ያለው ኦክሲጅን ይቀንሳል። ኦክሲጅን ቀነሰ ማለት ለልባችን የሚያስፈልገው ንጥረ ነገር ኦክሲጅን ስለሆነ ኦክሲጅን ከሰውነት ስለሚቀንስ እንደማለት ነው። ሌላኛው የስኳር በሽታ ነው። የስኳር በሽታ በደም ውስጥ ያለውን ስኳር መጠን ለመጨመር ስለሚጨምር መቆጣጠር ያልቻልነው የስኳር ካለ ለደም ቧንቧዎች ላይ እና እንዲሁም ደግሞ ለደም ቧንቧዎች የሚያቀርቡ ነርቮች እንዲጎዱ ያደርጋል። ሌላኛው የአካል ብቃት እንቅስቃሴ እጥረት ነው። ይህም ደግሞ የአካል እንቅስቃሴ ማናረግ ከሆነ ክብደት ከጊዜ ወደ ጊዜ እየጨመረ የሚሄድ ከሆነ ልብን ያደክማል። ጤናማ ያልሆነ አመጋገብ የምንከተል ከሆነ የምናበዛ ከሆነ እንዲሁም ደግሞ ሳቹሬትድ ስብ የምንጠቀም ከሆነ ደም ቅዳን መላሽ ቧንቧዎቹ ላይ የመዘጋት እድል ይኖራል። ይህም ለልብ ህመም መንስኤ ይሆናል ማለት ነው። እንግዲህ ይህ ልብ ላይ ለረጅም ጊዜ ጫና የሚፈጥር ከሆነ
ለልብ ህመም መንስኤ ይሆናል ማለት ነው። በሌላ በኩል ደግሞ ከተለመዱ የልብ ህመም ምልክቶችና ችላ ልንላቸው የማይገቡ ምልክቶችን ደግሞ ስናይ እንግዲህ ምልክቶቹ በአንዴም ሊሆን ይችላል፣ በጊዜ ሂደትም ሊሆን ይችላል የሚታዩት ግን በጭራሽ ችላ ልንላቸው የማይገቡን ምልክቶች ማለት ነው። እንግዲህ በጭራሽ ችላ ልንላቸው የማይገቡ ምልክቶችን ስናይ የመጀመሪያው የደረት ህመም ነው። ምክንያት የሌለው የደረት ህመም፣ በተለይም ያለ እንቅስቃሴ ስተቀምጠን የደረት መውጋት ካለ የችላ የማይባል ምልክት ነው ማለት ነው። እንዲሁም ደግሞ ትንፋሽ ማጠር፣ ድካም ወይም ደግሞ ድክመት፣ እንዲሁም ደግሞ በክንድ በመንጋጋ በአንገት ወይም ደግሞ በጀርባ ላይ ህመም ስሜት መሰማት፣ ፈጣን የልብ ምት መኖር፣ እነዚህ ያለምንም እንቅስቃሴ ሳይኖር እንደዚህ የሚሰማን ከሆነ እንዲሁም ደግሞ እግሮቻችን ማበጥ፣ ሆድ ማበጥ፣ ይሄ የሚያሳየው የፈሳሽ ክምችት እየጨመረ መሆኑን ያሳያል ማለት ነው። ያለ ምክንያት ማዞር እንዲሁም ደግሞ በላብ መዘፈቅ፣ እነዚህ ጠቋሚ ችላ የማይባሉ ምልክቶች ናቸው ማለት ነው። ግን አንዳንድ ጠቋሚን ልብን የማያመላክቱ ጠቋሚ ምልክቶች ይኖራሉ። በተለይም አንዳንድ በእርግጥ እነዚህ ምልክቶች አንዳንድ ሰዎች ላይ የልብ ህመም ሳይሆኑ ግን እንደዚህ አይነት ምልክቶች ሊኖሩ ይችላሉ። ለምሳሌ አንዳንድ ሰዎች በተለይም ሴቶችና የስኳር በሽታ ያለባቸው ሰዎች እንደ ምግብ አለመፈጨት ሲኖር፣ ጭንቀት ወይም ደግሞ ከፍተኛ ድካም ሲኖርባቸው እነዚህ አይነት ምልክቶች ሊኖርባቸው ይችላል። ያ ማለት ያለ ምርመራ የልብ ህመም ነው ማለት አይቻልም ማለት ነው። እንግዲህ እንደ ማስጠንቀቂያ ነው። እንደ ማጠቃለያ እነዚህ መንስኤዎች በመረዳትና ምልክቶችን በመመልከት የልብን ጤና ለመጠበቅ ይቻላል። እንግዲህ ከኛ ጋር ይቆዩና ምክንያቱም በቀጣይ በኢትዮጵያ ውስጥ ያሉትን ንጥረ ነገሮችን በመጠቀም አደጋዎችን ለመቀነስና ጤናን ለመደገፍ የሚረዱ 5 ተፈጥሯዊ መፍትሄዎችን እናሳዩታለን። ከላይ እንዳለው ቻናላችን ሰብስክራይብ ያርጉ እንላለን። እንደዚህ አይነት የጤና ምክሮችን ለማግኘት የመጀመሪያው በቤት ውስጥ ልናደርጋቸው የሚገቡና 5 ተፈጥሯዊ መፍትሄዎችን ስናይ ቁጥር 1 ላይ የምናገኘው ነጭ ሽንኩርት ነው። እንግዲህ ስለ ነጭ ሽንኩርት ብዙ ተወርቷል፣ ብዙ ተነግሯል። ለልብ እንዴት ይጠቅማል ከተባለ በኢትዮጵያ ኩሽና ውስጥ ነጭ ሽንኩርት ለጣዕም ምግብ ለማጣፈጥ እንዲሁም ደግሞ ለቅመም ይጠቅማል። እንግዲህ የማናውቀው ለብዙ ዘመናት ግን ለልብ ህመም ለማከም ብዙዎች ሲጠቀሙበት ኖረዋል ማለት ነው። ነጭ ሽንኩርት አሊሲን የተባለ ውህድ ይዟል። የአሊሲን የተባለ ውህድ ደግሞ የተለያዩ ጥቅሞችን ይሰጣል። አሊሲን ጎጂ ኮሌስትሮልን ኤልዲኤልን ይቀንሳል፣ ጥሩ ኮሌስትሮል ኤችዲኤልን ይጨምራል። እንዲሁም ደግሞ በተፈጥሮ ዝቅተኛ የደም ግፊት እንዲኖረን ያደርጋል። ይህም የደም ቧንቧዎችን የልባችን ደም ቧንቧዎች ኮሌስትሮል እንዳይከማችባቸው ይከላከላል። እንዴት መጠቀም ይቻላል ለሚለው ደግሞ ከ1 እስከ 2 ፍሬ የተፈጨውን ነጭ ሽንኩርት ከንጹህ ማር ጋር ተባልኮ ከምግብ በፊት ጠዋት ወይም ደግሞ ማታ በባዶ ሆድ መዋጥ። ይህ ግን የማይመከርባቸው ሰዎች አሉ። በተለይም የአንጀት ቁስለት ላለባቸው ወይም ደግሞ የአንጀት ካንሰር ላለባቸው ሰዎች ባይጠቀሙ ይመከራል። በሁለተኛ ደረጃ የልብን ጤና በቤት ውስጥ እንዴት መጠበቅ ይቻላል ሲባል ተልባ መጠቀም ነው። እንግዲህ የተልባ ዘሮች ምን ጥቅም ይሰጡናል ሲባል ለልባችን እንዴት ይጠቅማሉ ሲባል ኦሜጋ 3 ቅባቶች አሲዶች ይዟል። ይህም በውስጡ ባለው የኦሜጋ 3 አሲድ የደም ቧንቧዎቹ ላይ የሚፈጠረውን እብጠት እንዲሁም ደግሞ ብግነትን ይከላከላል ማለት ነው። ይሁን ተልባ አሟሚ ፋይበር ወይንም ደግሞ ፋይበርን በልብ ላይ በልብ ስሮቻችን ላይ ያለውን የኮሌስትሮል ዝቅ በማድረግ ይረዳል ማለት ነው። እንዲሁም ደግሞ ተልባ ሊግናስ ወይም ደግሞ የደም ስሮችን የሚከላከሉ አንቲኦክሲዳንት አሉ። እንግዲህ የአንቲኦክሲዳንቶች ስራ ደግሞ ፍሪ ራዲካሎችን መዋጋት ነው። ፍሪ ራዲካሎች ለብዙ በሽታ ስለሚዳርጉን ፍሪ ራዲካሎችን ይዋጋል። በዓለም አቀፍ ደረጃ በዓለም አቀፍ የልብ ጥናቶች የተደረጉ ጥናቶች እንደሚያሳዩ በየቀኑ ተልባ ዘሮችን መመገብ የደም ግፊት ለመቀነስና የልብ ምቶች እንዲረጋጋ ለማድረግ ይረዳሉ። እንዴት መጠቀም ይቻላል ከተባለ የተፈጨውን ተልባ ከምግብ ጋር ቀላቅሎ መጠቀም ወይም ደግሞ እንደ ሾርባ አፍልቶ መጠቀም ይቻላል ማለት ነው። ይህ በሶስተኛነት ደረጃ ቤት ውስጥ የምናገኘው ደግሞ ልብን ለማከም ሽፈራ ቅጠል ነው። ሽፈራ ቅጠል እንግዲህ
በኢትዮጵያ ውስጥ አቶ ሽፈራው በሚባል የተገኘ ሲሆን አሁን ደግሞ በዘመናዊ ሕክምና የተረጋገጠ በውስጡ በፖታሽየም፣ ማግኒዥየም፣ ጸረ ባክቴሪያዎች የበለጸገ ነው። የደም ስኳርን መጠን እንዲቀንስ ይረዳል። ይህም ልብን ይከላከላል እንደማለት ነው። የደም ወሳጅ ቧንቧዎች ውስጥ የኮሌስትሮል እንዳይከማች ክምችትን በመቀነስ ይረዳል ማለት ነው። ለልብ ጤና ዋነኛ መፍትሄ ነው ሽፈራው ቅጠል። እንዴት መጠቀም ይቻላል የሚለው ምላሽ ደግሞ በአንድ ሻይ ማንኪያ ከገንፎ ጋር አለዛ ደግሞ ከምንመገባቸው ማንኛውም ምግብ ጋር ቀላቅሎ መጠቀም ማለት ነው። ቀላል ነው አጠቃቀሙ። ዱቄቱን ምግብ ላይ ነስንሶ መጠቀም አለዛ ደግሞ ከሻዮች ጋር መጠቀም ይቻላል። በአራተኝነት ደረጃ እንግዲህ የልብ ጤናን ለመጠበቅ በቤት ውስጥ የምንጠቀምባቸው የቤት ውስጥ መፍትሄዎች ውስጥ ከርከዴ ሻይ ነው። በአራተኝነት ደረጃ ስለ ከርከዴ ሻይ ስነስ ከርከዴ ሻይ እንግዲህ ፈዋሽ አነጋጋሪ ሻይ ነው። ከርከዴ ሻይ ክሊኒካል ጥናቶች እንደሚያሳዩት ከሆነ ይህ ሻይ ሰውነትን ከመጠን በላይ ጨው ለማስወገድ ይረዳል። እንዲሁም ደግሞ የሲስቶሊክና ዲያስቶሊክ የደም ግፊቶችን የላይኛውንና የታችኛውን የደም ግፊት ለማመጣጠን ለመቀነስ ሚዛናዊ ለማድረግ ይረዳል። እንደምታውቀው ሲያስቶሊክ የላይኛውን ቁጥር የሚያመላክት ሲሆን ዲያስቶሊክ ደግሞ የታችኛውን ቁጥር የሚያመላክት ነው። እንግዲህ የልብ ምታችን ኖርማሊውን ግፊታችን ኖርማል የሚያሳዩ ናቸው ማለት ነው። እነዚህ መለኪያዎች ናቸው፣ የመለኪያ ቁጥሮች ናቸው። ልብን የሚጎዳ ኦክሳይድ ጭንቀትን ይከላከላል። ደግሞ እንደ ሰውነት ከሆነ በየቀኑ 1 ኩባያ ከርከዴ ሻይን መውሰድ የደም ግፊትን ለመቆጣጠር ከሕክምና ትዕዛዝ ጋር አንድ ላይ መድኃኒት የምንወስድ ከሆነ አንድ ላይ ቀላቅሎ መጠቀም ሁነኛ መፍትሄ ነው ማለት ነው። እንዴት እናዘጋጅ ከተባለ ደረቁን ከርከዴ ሻይ ለ5 ደቂቃ አፍልቶ ልክ እንደ ማንኛውም ሻይ መጠቀም ማለት ነው። እንግዲህ ይህን ሻይ ከመጠቀማችን በፊት ከመጠን በላይ እንዳይቀንስ ምን ማድረግ አለብን? መድኃኒት የምንወስድ ከሆነ ሐኪማችንን ማማከር አለብን። በአምስተኛ ደረጃ የልብ ጤና ለመጠበቅ በቤት ውስጥ ልናደርጋቸው ከሚገቡ መፍትሄዎች ውስጥ መደበኛ አካል ብቃት እንቅስቃሴ ማድረግ ነው። በመጨረሻም እንግዲህ የልብ ጤናን ለመጠበቅ የአካል ብቃት እንቅስቃሴ ለልብ ተከታታይ የሆነ መፍትሄ ነው። እንደ ባህላዊ እንቅስቃሴዎች ለምሳሌ የግድ ስፖርት መሆን የለበትም። እንዲሁም ደግሞ የምንሰራቸው ስራዎች ራሱ ለልባችን ጤናዎች፣ ለምሳሌ ገበሬ ከሆነ የሚያርስ ከሆነ አትክልትን የሚንከባከብ ከሆነ የማንኛውም እንቅስቃሴ እንደ ስፖርት ስለሚያገለግል የማንኛውም እንቅስቃሴ ለልባችን ጤና ጠቃሚ ነው ማለት ነው። በተጨማሪ የ30 ደቂቃ በየቀኑ የእግር ጉዞ ማድረግ ለልባችን ሁነኛ መፍትሄ ነው ማለት ነው። እንግዲህ እናስታውስ፣ የልብን ጤና መጠበቅ ማለት የሰውነታችን ሙሉ ጤና መንከባከብ ነው እንደማለት ነው።